እንኳን አደረሳችሁ ቤተሰቦቼ። እንግዲህ ዛሬ የፋሲካን በዓል በደማቅ ሁኔታ እያከበርኩኝ ይገኛለሁ። አልሀበሻ ሬስቶራንት ይባላል። እንግዲህ አልሀበሻ ሬስቶራንት አቡሄል የሚገኘው የሳሪ አልሀበሻ ሬስቶራንት ነው ማለት ነው። አሁን ቀጥታ እንግዲህ ያው ከዱባይ እየተጓዝን ነው ማለት ነው ወደ አልሀበሻ ሬስቶራንት። አልሀበሻ ሬስቶራንት ስደርስ ያለውን ነገር አስተዋውቃችኋለሁ ማለት ነው። ቤተሰብ ቪዲዮውን ስትጀምሩ ላይክ፣ ሰብስክራይብ፣ ሼር በማድረግ እንዲሁም ኮሜንት አስተያየት በመጻፍ አብረውኝ ይሁኑ እላለሁኝ። እንግዲህ ቤተሰቦቼ ያው እንደምታውቁኝ ዘና ፈታ እያልኩኝ ያው ከአሰሪዎቼ ጋር ዛሬ ውድ አሰሪዎቼ እንግዲህ ሰርፕራይዝ አደረጉኝ። ወስደው የአልሀበሻ የኢትዮጵያን ምግብ ቀምሰው እንጀራ በልተው ቡና ጠጥተው ቆሎ ፋንዲሻው ምኑን ምን ልበላችሁና እንግዲህ ዛሬ ፈታ ብለናል ማለት ነው። ቀጣይ ቪዲዮውን ታዩታላችሁ። የውሃውን ገና እየተጓዝን ነው። በጣም ደስ የሚል አየር ነው። ዱባይ እንደምታውቁት በዚህ ሰሞን ዝናብ እየጣለ ነው። በጣም አየሩ ደስ ይላል። አቤት 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 አቤት! እንዴት በቃ ኢትዮጵያ ምዬን ሀገሬን ነው ያስታወስኩትኝ እላችኋለሁ። ቤተሰብ ላይክ አድርጉ። እንግዲህ ላይክ አትርሱ እንዴ! እያያችሁኝ ላይክ አድርጉ። እንግዲህ እኔ ደግሞ ፀጉሬን ሳልሰራ ሜካፕ የለ ምን የለ ያው ሳላቅ ነው ውጪ እንጫወት ብለውኝ ይዘውኝ ሄደው እዛ ነው ሰርፕራይዝ ያደረጉኝ። አላወቅኩም። እና በዚሁ አጋጣሚ ቴንክ ዩ ሶ ማች ማይ ፋሚሊ ፎር ቱዴይ ጊቭ ላንች ፎር ሚ ነው ምሳ ስለጋበዛችሁኝ እላለሁኝ። እንግዲህ እንግሊዘኛ በቻልኩት አቅም እጥራለሁ ማለት ነው። ይሄ የምታዩት ደግሞ ወደ ቡርጅ ከሪፋ መቀራረቢያው ነው። በጣም ደስ የሚል አየር ነው ያለው። ሀዌ መንገድ ነው እንግዲህ ያው ሀዌ መንገድ እንደምታውቁት በክፍያ ነው የምትጓዙት። ክራውድድ አይደለም። 3 ሰዓት 4 ሰዓት ገደማ ላይ ነው እና በጣም ነው ደስ የሚለው። ያው ሰዎች እንግዲህ ድምጻቸውን አላስገባውም። ያው የራሴን ቪዲዮ ለመቅረጽ ብዬ ነው ቤተሰብ። እና ከዚህ በፊት የለቀኳቸው ቪዲዮዎች አሉ። ውስጥ እየገባችሁ ላይክ አድርጉኝ፣ አበረታቱኝ፣ ዶላር ይክፈለኝ። ይሄ የምታዩት መኪና ደግሞ የህንድ መኪና ነው። እሱ ከስሞኪዮ አይቶኝ ነው እንግዲህ ይኸው አልሀበሻ ሬስቶራንት ደርሰናል ማለት ነው። ይኸው እንደምታዩት በጣም ደስ ይላል። እዚህ ጋር ደግሞ ክትፎ አይቤ እንግዲህ አዘዝኩኝ። ቆጮ አዝዤ ነበር የለም ብለውኛል አልሀበሻ ሬስቶራንት። እንግዲህ እረዳለሁኝ፣ ችግር የለውም። እዚህ ጋር ደግሞ ሰዎቼ ወይም አሰሪዎቼ ያዘዙት በየአይነት ነው፣ ስጋ አለው። በጣም ደስ ይላል። እዚህ ጋር ደግሞ ይኸው ቡናችንን አዘን እንግዲህ እንደምታዩት ይኸው እየቀዳሁኝ ነው። አሰሪዬም ቡና ይወዳል፣ እኔም ቡና ወዳለው። መዳሜ ናት ቡና የማትወደው እና በጣም ደስ ይላል ድባቡ። ይኸው እጣኑን እንደምታዩት ልክ ኢትዮጵያን ነው የሚያስታውሳችሁ። ማርያምን ኢትዮጵያ በሉት እና በጣም ደስ ብሎኝ ነው ትናንትና ያሳለፍኩትኝ እላችኋለሁ። ይኸውን ተነስቼ እንደ ባህላችን እጄን እንትን ብዬ ለአሰሪ ቡና ሰጣለሁ ማለት ነው። ያው እዚህ ጋር ግን ልብ ቅርጽ አደርግበታለሁ ፊቱ ስለታየ ማለት ነው። ስለዚህ በጣም እናመሰግናለን። እንግዲህ ትናንት ዛሬ ፈታ ብዬ ነው የዋልኩትኝ። ያው እኔም ደግሞ ቡናው ልጠጣ እስቲ ልቅመሰው። እስቲ እንደሚጥም እነግራችኋለሁ። ዋው እንዴት አባቱ እንደሚጣፍጥ! እጣኑ ደግሞ እንዴት ደስ እንደሚል! አልሀበሻ ሬስቶራንት ይለያል። እየሄዳችሁ ደግሞ ተጠቀሙላችኋለሁ። አመት በዓላቸውን አክብሩ። ሳምንት ሙሉ አመት በዓል ነው ማለት ነው እስከ ዳግማዊ ትንሣኤ። ይኸው ጨራርሼ እንግዲህ እንጀራ ገዝቼ ብዬ ቆሎ ገዝቼ ወጥቻለሁኝ ማለት ነው። አሁን ደግሞ ቀጥታ የምንሄደው ወደ ሞል ነው። ያው ምግብ ከበላን በኋላ እነሱ አይስክሬም ምናምን ስለሚጠቀሙ ወደ ሞል እንሄዳለን። መኪናችን ውስጥ እንገባና መኪናችን ውስጥ አሁን እንገባለን። እንግዲህ እዚህ ጋር ለምን ስታክ እንዳለ አላቅም ቪዲዮ አይዶን ነው። እስቲ ቆይ